ሳም ሆሊስ አርሰናል የአሁኑን ገናናነቱን ከመያዙ በፊት በታችኛው ሊግ በሚወዳደርበት ዘመን ብዙ አሰልጣኞች በታሪኩ አሳልፏል። ዛሬ በአርሰናል የአሰልጣኝነት ታሪክ ውስጥ ግንባር ቀደም የሆነውን ሰው ልናነሳ ወደናል። አብራችሁን ቆዩ። ሳሙኤል ሆድሮፍ ሆሊስ የተወለደው በእንግሊዝ ኖቲንግሃም በ1866 ሲሆን በአርሰናል የአሰልጣኝነት ዘመን የመጀመሪያው ሰው ነበር። አርሰናል በሁለተኛው ሊግ በሚወዳደርበት በዚያ ዘመን ሆሊስ በ1894 ወደ ክለባችን በአሰልጣኝነት ስራውን የጀመረበት ዓመት ሲሆን የአሰልጣኝነት ጊዜው ግን በውጤት የታጀበ ባለመሆኑ የአሰልጣኝነት ጅማሮ ካደረገበት ከአርሰናል በ1897 ተሰናብቶ ወደ ብሪስቶል ሲቲ አቀና። በዚያም 3 ጊዜ ክለቡን የመያዝ ዕድል ቢያገኝም ክለቡን ወደ ታችኛው ሊግ ከመውረድ ግን አላዳነም። የሆሊስ የአሰልጣኝነት ታሪክ በትንሽ ስኬት በብዙ ውድቀት የታጀበ ነበር። ብሪስቶልን ለሁለተኛ ጊዜ በያዘበት ዓመት ወደ ሊግ 1 ማሳደግ ቢችልም በቀጣዩ ዓመት ውጤታማ ባለመሆኑ ወደ ታችኛው ሊግ ሊወርድ ችሏል። በዚህም በሕይወቱ ከሚወደው ስፖርት ተነጥሎ የአንድ መንደር የሆቴል አስተዳዳሪ በመሆን ሕይወቱን እንዲቀጥል ተገዶ ነበር። በመጨረሻ ግን ሆሊስ ከስፖርት ቤተሰብና የአሰልጣኝነት ጅማሮ ካረገበት ቤት የሚለይበት ጊዜ ደረሰ። አፕሪል 17 1942 የቀን ለአርሰናል ጥቁርና የሐዘን ቀን ሆኖ ነበር።